በዛሬው ታሪካችን የምንመለከተው አንድ ሰው ያለ ጥፋቱ ሚስትን ገላል ተብሎ ወደ እስር ቤት እንደተላከና ይህ ሰው እንዴት ከጥብቁ እስር ቤት ለዓመታት በትንሽዬ መዶሻ ቆፍሮ እንዳመለጠ የምንመለከት ይሆናል። ታሪኩም የሚጀምረው ሻውሻንግ በሚባል እስር ቤት ውስጥ ነው። ይህ ቦታ በዓለም ላይ ካሉ በጣም ጥብቅ እስር ቤቶች ውስጥ አንዱ ነው። በሺዎች የሚቆጠሩ እስረኞች በዚህ እስር ቤት የታሰሩ ቢሆንም አንድም እስረኛ ግን ከዚህ እስር ቤት አምልጦ አያውቅም። እድሜ ልክ የተፈረደባቸው እስረኞች እንኳን ከእስር ቤቱ ለማምለጥ አይሞክሩም። ምክንያቱ ደግሞ እንኳን ከእስር ቤቱ ለማምለጥ ይቅርና ስትሞክር እንኳን ከተያዝክ ቅጣቱ ሞት ስለነበር ነው። ከዛም ትዕይንት ወደ ፍርድ ቤት ይቀይርና አንድ የተባለን ጎበዝ የባንክ ሰራተኛ ሚስቱን በመግደል ወንጀል ተጠርጥሮ እድሜ ልክ በሻውሻንግ እስር ቤት እንዲያሳልፍ ሲፈረድበት እንመለከታለን። ምንም እንኳን አንዲ ሚስቱን እንዳልገደላትና ንጹህ እንደሆነ ለዳኛው ቢናገርም አንዲ ግን ምንም አይነት ማስረጃ ማቅረብ ስላልቻለ ዳኛው ውሳኔውን ሳይቀይር አንዲ በሻውሻንግ እስር ቤት እድሜ ልኩ እንዲያሳልፍ ይፈርዱበታል። አንዲም ያለ ጥፋቱ ከሌሎች ወንጀለኞች ጋር አንድ ላይ በባስ ጥብቅ ወደ ሆነው ሻውሻንግ እስር ቤት ይወሰዳሉ። በእስር ቤቱ የመጀመሪያ ምሽትም ከና አንዲ ጋር የመጣው አዲሱ እስረኛ በፍርሃት ማልቀስ ይጀምርና ለቅሶውንም የሰሙት የእስር ቤቱ ጠባቂዎች ማልቀሱን እንዲያቆም ያዙታል። አዲሱ እስረኛም የጠባቂዎቹን ትዕዛዝ ችላ በማለት ማልቀሱን ሲቀጥል ጠባቂዎቹን በንዴት አዲሱን እስረኛ ከክፍሉ ወጥተው ራሱን እስኪስት ድረስ ይደበድቡታል። በነጋታውም አንዲ ቁርሱን እየበላ እያለ ብሩክስ የተባለን 50 ዓመታትን በእስር ቤቱ ያሳለፈ አዛውንትን ይተዋወቃል። አንዲም ብሩክስን ስለ እስር ቤቱ ሕግና በእስር ቤቱ ስለሚገኙ ጉልበተኞች ይጠይቀዋል። ብሩክስም የእስር ቤቱን ሕግና ስለ ሁሉም ነገር ካስረዳው በኋላ ማንኛውንም ዕቃ በድብቅ ከውጭ ወደ እስር ቤቱ ማስገባት የሚፈልግ ከሆነ ሬድ የተባለን ሰው እንዲያናግር ይመክረዋል። ይህን እንደሰማም አንዲ በፍጥነት ወደ ሬድ በመሄድ ከሬድ ጋር ከተዋወቀም በኋላ ከውጭ ዕቃ እንዲያስገባለት ይጠይቀዋል። ሬድም ስለ ዕቃው ምንነት ሲጠይቀው አንዲ ትንሽዬ ድንጋይ መዶሻን እንደሚፈልግ ይነግረዋል። ሬድም መዶሻ የምትለዋን ቃል ሲሰማ ለአንዲ ሰው መጉዳት ፈልገ ነው እንዲለዋል። አንዲም በእስር ቤቱ ጠላት እንደሌለውና ማንም መጉዳት እንደማይፈልግ ሲናገር ሬድም በእስር ቤቱ የሚገኙ 3 ጉልበተኞች አይናቸውን እንደጣሉበትና ከጉልበተኞቹም እንዲርቅ ያስጠነቅቀዋል። ሬድም መዶሻውን በድብቅ ወደ እስር ቤቱ አስገብቶ ለአንዲ ይሰጠዋል። ታዲያም አንድ ቀን አንዲ በእስር ቤቱ ላውንደሪ ውስጥ ስራውን እየሰራ ያለ ሬድ ያስጠነቀቁ 3 እስረኞች መጥተው አንዲ መደብደብ ይጀምራሉ። አንዲ ራሱን ለመከላከል ቢሞክርም በጉልበትም ሆነ በቁጥር ከአንዲ ስለሚበልጡ አንዲን ቅጥቅጥ ያደርጉታል። ባገኙትም አጋጣሚ አንዲን እየደበደቡትና እያሾፉበት 2 ዓመታት ያልፋሉ። እናም አንድ ቀን ቃለ ለመጠገን የተወሰኑ እስረኞች እንደሚያስፈልጉ የእስር ቤቱ ተቆጣጣሪ ተናገረ። ከእስረኞቹ መሃል አንዲ ሬድና ሌሎች 5 እስረኞች ተመረጡ። ስራውንም የሚመራው ኃይል የተባለ ጨካኝ ፖሊስ ነበር። ይህ ፖሊስ በጣም ጨካኝ ከመሆኑ የተነሳ ለትናንሽ ስህተቶች እንኳን እስረኞችን በኃይለኛው በመደብደብ ይታወቃል። የተመረጡትም እስረኞች በጣሪያው ላይ እየሰሩ ያለ ፖሊሱ ኃይል ወንድሙ መሞቱንና ገንዘብም እንደወረሰው ለባልደረቦቹ ያወራል። ነገር ግን ወንድሙ የወረሰውን ገንዘብ ቀጥታ ወደ ራሱ አካውንት ካስተላለፈ መንግስት ብዙ ታክስ እንደሚቆርጥበት ሲናገር ይህን የሰማው አንዲ ጎበዝ የባንክ ሰራተኛ ስለሆነ ኃይል እንዴት ከመንግስት ታክስ መትረፍ እንደሚችል ያውቃል። ጊዜም ሳያጠፋ ወደ ኃይል ቀርቦ ሚስትህን ታምናለህ ብሎ ጠየቀው። በአንዲ ንግግር የተናደደው ኃይል አንዲን ይዞ ወደ ጣሪያ ጫፍ በመውሰድ አንዲን ያንጠለጥለዋል። ከመወርወሩ በፊትም አንዲ ለኃይል እንዴት ከታክስ መትረፍ እንደሚችል ማስረዳት ይጀምራል። ሚስቱንም የሚያምናት ከሆነ ገንዘቡን በስጦታ መልክ ከታክስ ነፃ ለሚስቱ መስጠት እንደሚችልና ጠበቃ መቅጠር ደግሞ ውድ ስለሆነ እኔ ሁሉንም ነገር በነፃ እሰራልሃለሁ ይለዋል። ኃይልም ያንን ሲሰማ ተረጋግቶ በምላሹ ምን እንደሚፈልግ ጠየቀው። አንዲም ለራሱ ምንም እንደማይፈልግና ለጓደኞቹ 2 ሳጥን ቀዝቃዛ ቢራ ብቻ እንደሚፈልግ ተናገረ። ቆይ ይህንን ቻናል ሰብስክራይብ አድርጋችሁ ቪዲዮ የምታዩት 3.6% ብቻ ናችሁ። እኔ ደግሞ ቪዲዮዎችን ሰርቶ እናንተ ጋር ለማድረስ ቢያንስ 10 ሰዓትን ስለሚፈጅብኝ ቪዲዮ ላይክ እንዲሁም ቻናሉን ሰብስክራይብ በማድረግ እኔ ማገዝ ይችላሉ። ወደ ታሪካችንም ስንመለስ
በሚቀጥለው ቀን እስረኞቹ በጣራው ላይ ተቀምጠው ቢራ እየጠጡ ሲደሰቱ፣ አንዲ ግን ምንም አይነት ቢራን ሳይጠጣ ሌሎቹ እስረኞች በቢራው ሲደሰቱ ይመለከታል። በእስር ቤት ውስጥ ቢራን ማግኘት ፈጽሞ የማይቻል ነገር ስለሆነ ሁሉም እስረኞች አንዲን አመሰገኑት። አንድ ቀን በእስር ቤቱ አዳራሽ ውስጥ ፊልም እያዩ እያለ አንዲ ወደ ሬድ ሄዶ ትልቅ ፖስተርን ከውጭ እንዲያስገባለት ጠየቀው። ሬድም ምንም ሳያግማማ ፖስተሩን ወደ እስር ቤት ለማስገባት ይስማማል። አንዲም ከአዳራሹ እንደወጣ የእስር ቤቱ ጉልበተኞች በድጋሚ ይዘውት አንዲን እንዳልነበር አድርገው ክፉኛ የደበደቡትና ለአንድ ወር በሆስፒታል አስተኙት። አንዲ ታክሱን ያዳነለት ፖሊስ የአንዲን መደብደብ ሲሰማ የጉልበተኞቹን መሪ ጭካኔ በተሞላበት መንገድ ደብድቦት ጉልበተኛውንም ለዘላለም ሽባ ያደርገዋል። ከወራት ሕክምና በኋላ አንዲ ወደ ክፍሉ ሲመለስ ሬድ የላከለትን ትልቅ ፖስተር አገኘ። አንድ ቀን የእስር ቤቱ አዛዥ ወደ አንዲ ክፍል መጥቶ ሃይድን ከታክስ እንዳተረፈው መስማቱን በመግለጽ ለሱ የሚሰራለት ከሆነ ከሌሎቹ እስረኞች በተለየ ጥሩ እንክብካቤን በእስር ቤቱ እንደሚያገኝ ነግሮት የእስር ቤቱ ላይብራሪ ጠባቂ አድርጎ ይሾመዋል። ከዛች ቀን ጀምሮ የእስር ቤቱ አዛዥ እስረኞችን የጉልበት ሥራ ከአጥር ውጭ ማሰራት ጀመረ። በዚህም የእስረኞች ጉልበት በጣም ርካሽ ስለሆነ የእስር ቤቱ አዛዥ ብዙ ፕሮጀክቶችን መቀበሉን ይቀጥላል። ለእስረኞችም ምንም አይነት ገንዘብን ስለማይከፍል ከስራው የሚያገኘው ገንዘብ ሙሉ በሙሉ ትርፍ ነበር። አንዲም ጎበዝ የባንክ ሰራተኛ ስለሆነ የእስር ቤቱ መሪ የሚያገኘውን ህገወጥ ገንዘብ ወደ ህጋዊ ገንዘብ ይቀይርለታል። በሕይወት በሌለ ሰው ስም አካውንት ከፍቶለት ከእስረኞቹ ጉልበት የሚገኘውን ህገወጥ ገንዘብ ሙሉ በሙሉ ወደዚያ የውሸት አካውንት ያስገባለት ነበር። አንድ ቀን ቶሚ የተባለ ወጣት እስረኛ ወደ ሻውሻንክ እስር ቤት ይመጣል። ቶሚ በተደጋጋሚ ወንጀሎችን ስለሚሰራ በሻውሻንክ እስር ቤት ከመታሰሩ በፊት በሌሎች እስር ቤቶች እንደታሰረ እንረዳለን። በተጨማሪም ቶሚ በቀላሉ ከሰዎች ጋር ተግባቢ ሲሆን ወዲያውንም ከእስረኞቹ ጋር ይላመዳል። ታዲያም አንድ ቀን ቶሚ ሬድን ስለ አንዲ ማንነት ሲጠይቀው ሬድም አንድ የተሳካለት የባንክ ሰራተኛ እንደነበርና ሚስቱንም በመግደል ወንጀል ተጠርጥሮ ወደዚህ እስር ቤት እንደተወረወረ ይነግረዋል። ቶሚም እንደሰማ በድንጋጤ ሬድና አንዲን ጠርቶ ከ4 ዓመታት በፊት በላ እስር ቤት ውስጥ አንድ እስረኛ እንደተዋወቀና ያ እስረኛም የና አንዲን ቤት ሊዘርፍ በገባበት በድንገት የአንዲ ሚስት እንደገደላት ይነግረዋል። ይህም አንዲ ንጹህ እንደሆነና የአንዲ ሚስት የገደላት ራሱ አንዲ ሳይሆን ያ በሌላ እስር ቤት የታሰረው ሌባው እስረኛ እንደነበር እንረዳለን። አንዲም ይህን እንደሰማ በፍጥነት ወደ እስር ቤቱ አዛዥ በመሄድ የሰማውን ነገር ይነግረዋል። አዛዡ ግን አንዲን በነፃ የሚለቀው ከሆነ በሕገ ወጥ መንገድ የሚያገኘውን ገንዘብ ወደ ሕጋዊ የሚቀይርለት ሰው ስለሌለ አንዲም ከፍርድ ቤት ጋር እንዳይገናኙ ይከለክለዋል። አንዲም የእስር ቤቱ አዛዥን ቢለምነውም የእስር ቤቱ አዛዥ ግን በጣም ስግብግብ ስለነበር አንዲም በድጋሚ ይከለክለዋል። አንዲም ይህን ሲሰማ በብስጭት የእስር ቤቱ አዛዥን ሊያንቀው ሲል በቦታው ላይ የነበሩት የእስር ቤት ጠባቂዎች አንዲን አልጠልጥለውት ወደ ጨለማው ክፍል ይወረውሩታል። በሌላ በኩል የእስር ቤቱ አዛዥ እስረኛውን ቶሚ በኩለ ሌሊት ከክፍሉ አስወጥቶት ስለ አንዲ የተናገረውን ታሪክ እውነት መሆኑን ሲጠይቀው ቶሚም አንዲ ንጹህ ሰው እንደሆነና ምንም ወንጀል እንደሌለበት ሲናገር ስግብግቡ የእስር ቤት አዛዥም ቶሚ ፍርድ ቤት ይመሰክራል ብሎ በማሰብ ቶሚን በጠባቂዎች ያስረሽነዋል። አዛዡም አንዲ ወደ ታሰረበት የጨለማ ክፍል መጥቶ ጓደኛው ቶሚ ሊያመልጥ ሲሞክር በጠባቂዎች ተተኩሶበት እንደሞተ ይነግረዋል። አንድም ይህን እንደሰማ የእስር ቤቱ አዛዥ ጨካኝና ስግብግብ እንደሆነ ይረዳል። የእስር ቤቱ አዛዥም ለአንዲ ጸባዩን የማያስተካክል ከሆነ በጨለማው ክፍል እንደሚበሰብስ ነግሮት ይሄዳል። ከትንሽ ሳምንታትም በኋላ አንዲ ከጨለማው ክፍል ይወጣል። ሬድም አንዲ ከጨለማው ክፍል መለቀቁን ሰምቶ ሰላም ሊሎ ይመጣል። በዚህም ጊዜ አንዲ በእስር ቤቱ ስርዓት ሙሉ በሙሉ ስለተማረረ ሬድን ከእስር ቤት ማምለጥ እንደሚፈልግ ሲጠይቀው ሬድም የእስር ቤት ጊዜውን በቅርብ ጊዜ ስለሚጨርስ የማምለጥ እቅድ እንደሌለው ሲነግረው አንዲም ዛሬ ምሽት ከእስር ቤት እንደሚያመልጥ ነግሮት ሬድም ከእስር ቤት በሚፈታበት ጊዜ ወደ ሜክሲኮ ባህር ዳርቻ እንዲመጣ ቃል አስገብቶት ይለያያሉ። አንዲም የእስር ቤቱ አዛዥን ህገወጥ ገንዘቡን ሙሉ በሙሉ ወደ ህጋዊ ቀይሮለት ሁሉንም ፋይሎች በካዝና ውስጥ ይቆልፈዋል። የእስር ቤቱ አዛዥም ልብሱ እንዲተኩስና
ጫማውን እንዲወለውል ትዕዛዝ ይሰጠዋል። አንዲም የእስር ቤቱ አዛዥን ልብስና ጫማ ይዞ ወደ ክፍሉ ይሄዳል። ያን ምሽትም ሬድ አንዲ ሲያመልጥ ይያዛል ብሎ ስለተጨነቀ እንቅልፉን ሳይተኛ ያድራል። በነጋታውም የእስር ቤቶች በር ተከፍተው ሁሉም እስረኞች ከክፍላቸው ሲወጡ አንዲ ግን ከክፍሉ ሳይወጣ ይቀራል። በዚህም የተበሳጩት የእስር ቤቱ ጠባቂዎች እየጋለቡ ወደ አንዲ ክፍል ሲሄዱ የአንዲ ክፍል ባዶ እንደሆነ ተመልክተው በፍጥነት ለእስር ቤቱ አዛዥ ያሳውቁታል። የእስር ቤቱ አዛዥም ወደ አንዲ ክፍል እየሮጠ ሄዶ የአንዲን መጥፋት ሲመለከት በፍጥነት የአንዲን ጓደኛ ሬድን ያስጠራዋል። ሬድም እንደመጣ የእስር ቤቱ አዛዥ አንዲ የት ሄደ ብሎ ይጠይቀዋል። ሬድም የአንዲን አድራሻ እንደማያውቅ ሲናገር አዛዡን በብስጭት ግድግዳ ላይ ያገኘውን ጠጠር ሬድ ላይ መወርወር ይጀምራል። በዚህም ጊዜ የተወረወረችው አንዷ ጠጠር በግድግዳ ላይ ያለውን ፖስተር በስታ ወደ ውስጥ ትገባለች። የእስር ቤቱ አዛዥን ፖስተሩን ሲያነሳው በግድግዳ ላይ ትልቅ ቀዳዳን ተመልክቶ ይደነግጣል። የክፍሉ ግድግዳ በጣም ጠንካራ ስለነበር እንኳን መቆፈር ማሰብ እንኳን የማይቻል ነበር። ፖሊሶቹም አንድ ያመለጠበትን ቀዳዳ ተከትለው ሲሄዱ ከአጥር ውጪ የድሮ ልብሱንና ከዓመታት በፊት ሬድ የሰጠውን ትንሽዬ መዶሻ ያገኛሉ። አንዲም ይህችን ትንሽዬ መዶሻ ተጠቅሞ ነበር መቆፈር የጀመረው። አንዲም በጥንቃቄ ለዓመታት ይህችን መዶሻ ተጠቅሞ የእስር ቤቱን ግድግዳ ይቆፍራል። ከግድግዳው ላይ የሚወድቁትን ኮረቶች ደግሞ ቀን በቀን በኪሱ እየደበቀ በእስር ቤቱ ግቢ ውስጥ ይበትነው ነበር። አንዲም ለእስር ቤቱ አዛዥ ለመጨረሻ ጊዜ በሰራበት ቀን የአዛዡን ህገወጥ ዶክመንቶች ደብቆ በመያዝ የውሸት ዶክመንቶችን ደግሞ በካዝና ውስጥ አስቀምጦ እንደወጣና አዛዡ ደግሞ ወልውል ያለውን ጫማና ተኩስ ያለውን ልብስ ለብሶ ወደ ክፍሉ እንደሄደ እንረዳለን። ምሽት ላይም የእስር ቤቶቹ መብራት እንደጠፉ አንዲ ለዓመታት የቆፈረውን ግድግዳ ተጠቅሞ ከእስር ቤቱ ማምለጥ ይጀምራል። የእስር ቤቱንም የፍሳሽ ማስተላለፊያ ሰብሮ በክብ ውስጥ ለ2 ኪሎ ሜትሮች ይጓዛል። በስተመጨረሻም አንዲ ከእስር ቤቱ ያመልጣል። በነጋታውም አንዲ የአዛዡ ህገወጥ ገንዘብ ወደሚቀመጥበት ባንክ ይሄዳል። የአዛዡ ገንዘብ የሚቀመጠው በሕይወት በሌለ ሰው አካውንት ሲሆን አንዲም የአዛዡን ፊርማ አመሳስሎ በመፈረም ከባንኩ $370,000 ይቀበላል። አሁን ላይ አንዲ ከእስር ቤት ብቻ ሳይሆን ከድህነትም አመልጧል። ከዚህም አንዲ እስር ቤት ከገባበት ቀን ጀምሮ ይህን ሁሉ ነገር ሲያቅድ እንደነበር እንረዳለን። የእስር ቤቱ አዛዥም አንዲ በጭካኔ ስላስደበደበውና የሚወደውን ጓደኛውን ቶሚ ስላስገደለው አንዲ አዛዡን ለመበቀል የአዛዡን ህገወጥ ስራዎች የሚያጋልጠውን ፋይል ለፖሊሶች ይልካል። በሌላ በኩል የእስር ቤቱ አዛዥ ካዝናውን ሲከፍት በዶክመንቱ ፋንታ የአንዲን መጽሐፍ ቅዱስ አግኝቶ መጽሐፍ ቅዱሱንም ሲከፍተው አንዲ ትንሹ መዶሻውን የሚደብቅበት ቅርጽ ያገኛል። አዛዡም ይህን እንዳየ ይደነግጣል። ከትንሽ ቆይታም በኋላ ፖሊሶች ወደ እስር ቤቱ መጥተው ሙሰኛውን ኃይል አስረውት ወደ አዛዡ ክፍል እየሮጡ ሲሄዱ የፖሊሶቹን መምጣት የመለከተው አዛዡ ራሱን ያጠፋል። ከትንሽ ወራት በኋላም ሬድ የእስር ጊዜውን ጨርሶ ይፈታና ትንሽዬ ስራን ፈልጎ በሱፐር ማርኬት ውስጥ መስራት ይጀምራል። እንዲህም ኑሮውን እየገፋ እያለ አንድ ቀን ለአንድ የገባውን ቃል አስታውሶ አንዲን ፍለጋ ወደ ሜክሲኮ መጓዝ ይጀምራል። ሜክሲኮ እንደደረሰም አንዲ ወደ ጠቆመው የባህር ዳርቻ ሲሄድ አንዲም ትንሽዬ ጀልባ እየጠገነ ያገኘዋል። በስተመጨረሻም ሁለቱ ጓደኛሞች አንዲና ሬድ ሲተቃቀፉ እያሳየን ታሪካችን ይጠናቀቃል። ታሪኩ እንደተመቻችሁ ምንም አልጠራጠርም። ይህንን ቪዲዮ ሰርቶ እናንተ ጋር ለማድረስ ብዙ ልፋት አለውና ቪዲዮን ላይክ እንዲሁም ቻናሉን ሰብስክራይብ በማድረግ እኛም ማገዝ ይችላሉ። እና አንድ የመጨረሻ ነገር ስለ ቪዲዮ የተሰማችሁን ሀሳብ አስተያየት ኮሜንት ማድረግ እንዳይረሱ። ይመቻችሁ።